ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል? ልጅ ለናቷ ምት አስተማረች ነው ይባላል ማታቁት ነገር የለም ይሄ ኢንፎርምድ ሆነ ማብረሰ እንደሚሆኑ በየቀኑ ተከታተላላችሁ እኔም እንግዲህ ባለኝ ፖለቲካ እንቅስቃሴ አመራር ላይ እንደሆነ ጉዳዮቹን ያው ከለተለት ተከታተላለሁ ፊዚካሊ ለአንድ አመት ያህል ተለይቼ ብቆይም ጉዳዩ ግን አይለየኝም ያው ዛሬም ጠዋት ድረስ ኮንታክቶች ሳረግ ነው የቆየሁትና ብዙ ምክክር አለ ከኔም የፈልጉትም አድቫይስ ይኖራል ያው ሁሉ እንግዲህ well I've remained engaged ማለት ነው ምንም ኢትዮጵያ ነገር ጉዳይ ያለፈ 23 አመት አሁን ወደ 4ቱ እየተጠጋ ነው ሳይለየኝ ነው የቆየው እና እኔ እንደምታውቁት የተፈጥሮ ሳይንስ ሰው ነኝ ሆኖም ግን አጋጣሚው ወደ ፖለቲካው መድረክ አመጣኝ እዛ ከተገኘው ዘንድ አቅሜ በፈቀደ መጠን ለሀገሬና ለህዝቤ መጠቀም ነው የምለውን አስተዋጽኦ ማድረግ አለብኝ በሚል እልህ ውስጥ ነው እኔ እንግዲህ የገባሁት ለዚህ ፖለቲካው እንትን እኔ ይሁንኝ ብዬ አቅጄም የገባሁት አይደለም እኔን አንዳንድ በየመድረኩ ምለው ነው ነገር ግን ሁኔታው እዛ ላይ እንድገኝ ያረጋኝ እዛ ላይ ሲገኝ ደግሞ ያለውን እድል በአግባቡ መጠቀም እስከተቻለ ድረስ የሚል ነው መነሻዬ ስለዚህ በሽግግር መንግስት ውስጥ እንዴት አድርጌ እንደተገኘው ከዚያም ሙሉ ለሙሉ የተቃዋሚ እንቅስቃሴ ውስጥ እንዴት እንደገባው ከዚያም የነበረው የኢትዮጵያ ፖለቲካው ሁኔታ እኛ በፈቀድነው አቅጣጫ ወደ ዲሞክራሲያዊ ሽግግር ነው ሳልፍ ነው ሳይሸጋገር በመቅረቱ ብዙ አስለፍቶናል ይሄ ደግሞ አሁንም የተጠናቀቀ ተግባር አይደለም ብዙዎች እንግዲህ በቀደምቶ አመታት ብዙ ተስፋ ተደርጎ ነበር እኛ አዲስ አበባ ውስጥም ብዙ ሰልፍ እናስወጣ ነበር ያኔ ህገ መንግስቱ በመረቀቅበት በመታወጅበት ጊዜ ብዙ ማዕበሎች ያ ሁሉ ይረሳል አሁን ሰው እቺ ምንድነው በ2005 በፈረንጆች አቆጣጠር የተደረገችው ሰልፍ ቅንጅት ጠርቶት አዲስ አበባ የተደረገው እሱ ነው እንደ ትልቅ ነገር አድርጎ የሚያወራው ግንኛ ሜሞሪያችን ወደ ኋላ የምንሄደው ብዙ አይተናል አዲስ አበባ ብቻ አይደለም በየክፍለ ሀገሩ ሄደን ህዝብ እንዳለ ነቅሎ ወጥቶ ሰልፎች የተደረጉበት አጋጣሚዎች ይሄ ማለት ነው ህዝቡ አማራጭ ፍለጋ ማለት ነው እነዚህ ወጣቶች ውስጥ አገር ቤትኛ በመናረግበት እንቅስቃሴ የኖሩ ይሆናሉ እኔ አንድ ጊዜ በ19 ምንድነው በፈረንጆች ነው በኢትዮጵያውያን ቀኖቹ እየተምታቱብኝ ነው የመጀመሪያ ምርጫ ባሸነፍንበት አጋማሽ እንተነ ማግስት እኔ እንኳን ደስ አላችሁ ያልኩ ሄድኩባቸው ቦታዎች ነበሩ ሆሳና ከተማ ነበረ ማከሉ ያ በአዲያ ዞን ከነበሩት ወደ 12 መቀመጫዎች የፓርላማ 11 ነው ያሸነፍነው አንድ ብቻ ነው ኢህአዴግ ያሸነፈው ኦኬ ያ ለፓርላማ ብቻ አይደለም የክልል ምክር ቤት ለምሉትም ያን አንድ ኮንስቲትዩንሲ ብቻ ነው ያሸነፈው የዚያን ጊዜ እኔ ህዝቡን እንኳን ደስ ያላችሁ መጀመሪያ ምረጡን ለማለት ሄድን ቀሰቀስ ሆይ ብሎ ተቀበለን ምን አለ አሁን ይሄንን ደግሞ አንድ ስላይድ ቪክቶሪ በዛች ዞን ደረጃም ቢሆን ስናይ እንኳን ደስ ያላችሁ ለማለት ተመልሰን ለደኔ ማስታውሰው እኔም በጣም እንደው መደንገጥ ልበለው መፈንደቅ ወተበር ይጀርኩት ሹፌር ፈርቶ መኪና መንዳት ከዚህ በላይ ነው ያለ ድመሬ ሁሉ ህዝብ ምንድነው ያለበት አስተውሳለሁ
እኛ እንግዲህ ከገበያ ነው መኪና ተከናትረን ዝም ብለን የምንሄደው። እሱ ይሄንን ነገር አያውቅም። ኋላ ይሄንን ህዝብ ሁሉ እንዲመውጣቱን ሲያይፈራ ከዚህ ያላልፍም ማለት እንዴ ህዝብ ያስፈራኛል ምናምን አለ። ግን ከሆሳዕና ከተማ አንስቶ ወደ 35 ነው 40 ኪሎ ሜትር ግንብቾ የሚባል አንድ የሶሮ ወረዳ ከተማ አለ። እዚያ ድረስ ያላቋረጠ ህዝብ በፈረስ በበቅሎ ወይ ያለ ከዛው አጅቦ እና በየደረስንበት ደግሞ አንዳንድ እንደዚህ ነው። እዚያ ደግሞ ካልቆማችሁ ይባላል። ስነ ስርዓት አለው። ሰንጋ አርዶ ነው የሚጠብቀው። በዛ በባህሉ የሻኛ እንትን ማድረግ የሚባል ምን አለ ስነ ስርዓቱ ወጮጮ ምን እንትን እና እኔ እንግዲህ በህይወቴ የዛን አይነት የህዝብ ለውጥ ፍለጋ ፈንቅሎን የወጣበት አንድ ወረዳም እንግዲህ 40 ኪሎ ሜትር ሙሉ የሞላ ህዝብ ማለት ነው። እና እሱንም ድረስ አይተን ህዝቡ ምን ያህል ለውጥ ፈላጊ እንደሆነ እኛ የሰጠነው አማራጭ ምን ያህል በህዝቡ ዘንድ ተደማጭነት ነው ተወዳጅነት እንዳለው እኔ ያየሁበት ጊዜ ነበርና እኔ አሁን ብዙ ጊዜ ሰዎች አንተ ብዙ ጊዜ ለፋ ብዙ ጊዜ አረክ አንተ ብቻ ነው የቀረው ትተዋል እንደው አርፈ ምን የተረጋጋ ኑሮ ለራስህ እንደው እዚህ አንዱ ኮንሰልታንሲ ወይም አንድ የውጭ ሀገር ድርጅት ውስጥ አንድ ጥሩ ደሞዝ የሚያስገኝ ስራ ለምንድን ነው ማንኖረው ይሉኛል። እንግዲህ ካላቸው ደግነት ካንነስ ከኔ ለማለት እንትን ነው ነው በማዘን ነው። እኔ ግን አይ እኔ እኮ ለህዝቡ በአደባባይ ወጥቼ ከሄደግ የተሻለ አማራጭ ነው ማምጣት ስለሚቻል ለዚህ እንታገላለን አታገላለሁ ብዬ የወጣው ሰው ነኝ እና እኔ በአገሬ ጉዳይ ተስፋ ቆርጬ ቤት የሚገባ እንትን ህሊና የለኝም። የተቻለውን የሞከርኩ ነው የምቆየው እና በዚህ ሂደት ውስጥ ለውጥ ይመጣል። ካልመጣም ህዝቡ ይዘጋጅበታል ማለት ይማራል። ፖለቲካል ካፒታል በየጊዜው እየጨመረ ይሄዳል እንጂ እየቀነሰ አይሄድም። ማለት አማራጭ ፖለቲካ አጀንዳ አለ ማለት። ሌላው ደግሞ በጣም እኔን የሚያስፈራኝ እኛው እንትን ብለን ፊዝል አውት አድርገን እንደወጣን ብንቀር ለኢህአዴግ ይሄ ደግሞ ትልቅ እንትን ነው፣ ትልቅ ምስራች ነው። ምንድነው ምለው ነበየንም ያሸን አቅቷቸው የተውትን ዝም ብላችሁ ነው ተስፋ የምትቆርጡት። አርፋችሁ ቁጭ በሉ የምለው ፕሮፓጋንዳ ዋዛ አይደለም። ህዝቡን ሞራል ይሰብራል፣ በእጅጉ ይሰብራል። እና አንደኛ በዛ መልኩም ቢሆን የኛ አሁን ቀደም ብለን የፖለቲካው እንትን ላይ ወጣ ነው እየተንቀሳቀስን ለመኖር መጣሩ ጉዳይ ፋይዳ አለው፣ ጥቅም አለው። እና አንዳንዶቹ ምንም ለውጥ ላታመጡ ዝም ብላችሁ ለኢህአዴግ ሽፋን ነው የምትሆኑት የተቃውሞ ድርጅት የሚፈቀድ ይመስል ዲሞክራሲያዊ መድረክ ያለ ይመስል ዝም ብላችሁ ነው ለኢህአዴግ ነው አገልግሎት የሚሰጡት የሚሉንም አሉ፣ የሚወቅሱ አሉ የዚህ አይነት። እኔ ደግሞ በእውነቱ አሁን የምናደርገው ተደማሪ የሆነ ኢህአዴግም ከሚያደርጋቸው ጥፋቶች ጋር በመገናኘት ለውጥ ሊያመጣ የሚችል ጥረት ነውና ይሄ መቀጠል አለበት የሚል ነው። እና የኢትዮጵያ ሁኔታ እንግዲህ ባለፉት 23 ዓመታት ስናይ ባለፈው ከ5 ዓመት በፊት በነበረው ምርጫ 21 ነው 22 ዓመት ወደ ኋላ ነው የመለሱን። ይሄም በፈረንጆች ወደ 1991 ደርግ ጊዜ ከአንድ ፖለቲካ ፓርቲ ከኢህአዴግ ፓርቲ በስተቀር ማነው ከኢሰፓ ነው ከሚባለው በስተቀር ሌላ የለም ብሎ አልነበረም። አሁንም ኢሴንሻሊ ኢህአዴጎች 99.6 ከመቶ አሸነፍን ባሉበት ልክ ደርግ ያለበት ጋር መልሶ አስቀመጡ። ያንን የዲሞክራቲክ ጥረቱን ወደ ኋላ ነው የመለሱት። እና ባለፈው 5 ዓመት በፊት በነበረው ምርጫ ይሄንን ነው ኮንክሉድ ያደረግነው። ማን እንግዲህ በመድረክ ማለት የኢትዮጵያ ፌደራል ዴሞክራቲክ አንድነት ግንባር ነው የሚባለው። በዛ ውስጥ ብዙ ፓርቲዎች አለን እና
ይሄ የነበረ የተወዳደረው በዛ በመድረክ ስም ነው። ባለፈ 5 ዓመት በፊት የነበረውን ምርጫ የተወዳደር ነው እና ከዛ ምርጫ ጨዋታ በኋላ ምንድነው ያተረፍነው ብለን መለስ ብለን ስናይ አዲስ ከህዝቡ ጋር እየቀሰቀስ ቆይተናል። ከስመዋል፣ የሉም፣ ጠፍቷል፣ ተሸነፉ እኮ ማለት ነው የሚፈልገው ኢህአዴግ። ተሸነፉ፣ የሉም እና ያንን እድል አልሰጠነው። 450 በላይ ካንዲዴትስ ማለት እጩዎችን ለፓርላማ በመላው ኢትዮጵያ አሰማርተናል። የሐዋዛ ተግባር አይደለም። 450 በላይ እጩዎችን በዚያ ፓርላማ ውስጥ ወደ 547 መቀመጫ ነው ያለው። ያንን ያላሰማራ ፓርቲ የለም ከመድረክ ስብስብ በስተቀር ማለት ነው። ያ በራሱ አንድ አቺቭመንት ነው። ያን ስንል 450 በላይ ኮንስቲትዩንሲ ደርሰናል ማለት ነው በኢትዮጵያ ውስጥ። ኦኬ ያንዳንዱ ኮንስቲትዩንሲ ኦን ዘ አቨሬጅ 150 ሺህ ህዝብ ነው ያለው አንድ ምርጫ ፓርላማ ውስጥ። ስለዚህ እኛ አዲስ የዚያን ያህል ህዝብ ደርሰናል። በእንኑ የኛን አማራጭ ከኢህአዴግ የተሻለ አጀንዳ አለን የምንለውን ይዘን ይሄ እንግዲህ በውጤትነት ስታይ አንድ ይሄ ነው። እኛ ምርጫ ውስጥ ገብተን ዝም ብለን አሸንፎ ስልጣን መያዝ ብቻም ሳይሆን ከዚያ በመለስም ውጤቶች አሉ በሚል ታሳቢ ነው የምንንቀሳቀሰው። በእርግጥም ውጤቶች አሉ። ይሄው ህዝቡን ይሄን ያህል ድረስ አማራጭ አጀንዳ እንዳለ አሳምን ችለናል። ሁለተኛ ህዝቡ መርጦናል። ምርጫ መርጦናል እኮ የ99.6 እኮ የሚባለው የኢትዮጵያ ምርጫ ስልቱ ምንድነው? ከ50 ከመቶ በላይ ያገኘ ፓርቲ በየምርጫ ጣቢያ አሸናፊ ነው ይባላል። ኦኬ እኛ በብዙ ጣቢያዎች 49 ከመቶ አግኝተናል። ጠቅላላው የመረጠን ህዝብ ደግሞ ከወደ 20 ሚሊዮን በላይ ነው ለመድረክ ድምጽ ሰጠው። ኦኬ እና ይሄ እንግዲህ እንትን ነው this is ምንድነው ይሄ ዴሞክራቲክ ካፒታል ነው ለኛ። ይሄንን ይዘን ነው ደግሞ በሚቀጥለው ለማስፋት የምንንቀሳቀሰውና ኢህአዴግ አሁን 99.6 አሸነፍኩ ስላለ የቀሩት ፖለቲካ ፓርቲዎች ሁሉ ድምጽ ያላገኙ ነው የሚመስለው ምስጢሩን ለማያውቅ። ነገር ግን የፈርስት ፓስት ፖስት የሚሉት የእንግሊዞችም ፎርዛት ማተር እዚህም ሀገር እንደዚያው ነው። ያው 50+1 ያሸነፈ በየኮንስቲትዩንሲ ያሸነፈ አይደለም ይባላል። ያ ይሄ ስለሆነ ይሄ ደግሞ ለታዳጊ ዲሞክራሲያዊ እንትን እንቅስቃሴ ማይጠቅም ሞዴል ነው። እኛ ጋር እንትን ነው ፕሮፖርሽናል ሪፕሬዘንቴሽን ነው መሆን ያለበት ብለን ደግሞ እንታገላለን። ይሄ የፖለቲካ ተቃዋሚ ድርጅቶችን ፍራስትሬት የሚያደርግ ነው። ይሄ 49 ከመቶ ድምጽ አሸንፈው ዜሮ ወጣል ተብሎ ቤት ግባ ማለት ገቨርንመንት ውስጥ ምንም ቦታ የለም። ኦኬ ፓርላማ ውስጥም በዚህ አይነቱ ካልኩሌሽን ለስሙ አንድ ተሳክሮ እንዴት እንዳመለጣ አናውቅም። አንድ ሰው ብቻ ባምሉበት which is personally suspicious የሆነ ሁኔታ ነው። በዛ አይነት ልዩነት አለኝ ነው ኦፊሻሊ ኤክስፕሬስ ያደረኩትን ነው። የኢህአዴግ ጌም ነው እንጂ በእውነቱ የመድረክ አቅም አንድ ሰው ብቻ አይደለም ማስፈረጥ የሚችለው። እኛ በምርጫ ትራክ ሬከርድ ባለፉት ጊዜ ደጋግመን በማሸነፍ የታወቁ ሰዎች ሁሉ ናቸው ተሸነፋቸው የተባሉት። ኢህአዴግ ራሱ አምኖ ይህንን አካባቢ ምን እናርገው ምን ብናረግ ነው ከነዚህ ነው እነ በየነ ከመመሩት እንቅስቃሴ ምን ለየው ብሎ እኮ አደባባይ የተናገረም አካባቢ ሁሉ ተሸንፋቸዋል ይነራል። ምን ስለሆነ ምን አዲስ ነገር ስላለ ጥያቄው ያው ነው ፖለቲካ ጥያቄው። ኦኬ ኢህአዴጉ በህዝብ ነው መጠላቱ እንዳለ ነው። ምን አድርገን እንሸነፋለንና ስለዚህ እንግዲህ የኢትዮጵያ ሁኔታ ባለፉት አመታት ብዙ የዲሞክራሲ ጭላንጭል ባለበት ሁሉ ገብተን ከህዝባችን ጋር መገናኘት አለብን የምንለውን አጀንዳ ይዘን ብንንቀሳቀስም በዚህ በውጤት በፓርላሜንታሪ ኤሌክሽን ውጤት ደረጃ ወደ ኋላ መለሰን ወደ 1991 ወይም በኢትዮጵያ አቆጣጠር ወደ 81 ምንም ኮምፒቲቲቭ የሆነ ሌላ ፓርቲ የሌለበት አንድ አውራ ፓርቲ የበላይነት ይዞ
ለፈለገው ያህል ጊዜ አገሪቷን የሚገዛበት ሁኔታ እንፈጥራለን አለ አቶ መለስ ዜናዊ። and that's what they ቦታ ላይ ያስቀመጡት ይሄንን ነው። ስለዚህ እንግዲህ ይሄ ሁኔታ በኢትዮጵያ ውስጥ ያለውን የፖለቲካ ምህዳር በጣም አስከፊ አድርጎታል። የኢትዮጵያ ነገር በእጅጉ በእውነቱ ስንናገር በጣም ኮንፊውዚንግ ነው ለውስጥ ሰው፣ ለውጭ ሰው በተለይ አሁን የሰለጠኑ ሀገሮች የሚባሉ ዲፕሎማቲክ ኮሚኒቲ በጣም ኮንፊውዚንግ ነው። በፈለገው የስታቲስቲክስ ቀመር እና በፈለገው የእድገት መለኪያዎች ኢትዮጵያ ውስጥ ብዙ ልማታዊ ስራዎች እየተሰሩ ብዙ ኢንፍራስትራክቸር፣ ብዙ ሃውሲንግ ኮንስትራክሽን አዲስ አበባን ልክ ምን ባለው ይሄ ዘይት አዲስ ያገኘ ሀገር የሚደረገው ግንባታ የለም። ኦኬ የዛኔ ነገር ፍራንቲክ የሆነ ነገር ነው የሚታየው። እንግዲህ ያ ሁሉ ገንዘብ ይጠይቅ ነው። ኦኬ ይሄንን መርምሮ ለማይ who is operating and who is owning this ምንድን ነው ይሄ ሁሉ በሙሉ በኮራፕሽን የበሰበሰ ነው። የሁሉ የምናየው ነገር ኮራፕሽን ያበሰበሰው ለሁሉም ኢትዮጵያ ህዝብ በአቻነት ነው እድል ኖሮ ሁሉም ኢንቨስት ሊያደርግ የሚችልበት ሳይሆን ትልቅ አድሎ ያለበት ሁኔታና ህዝቡም ውስጥ ትልቅ ምሬት በእያንዳንዱ ግለሰብ ቤተሰብ በየማህበረሰቡ ምሬት የሚጨምር አሰራር ነው የሚሰሩት። ይሄንን ፈረንጆቹ ሳይሆን ያውና this is good double digit ምናምን እገት ከዚህ በላይ ምንድነው የምትፈልጉት? ዲሞክራሲ ቀጠነ ምናምን የምትሉት ነገር ነው የሚሉት። እና ኢትዮጵያን ሁኔታ በእውነቱ በውስጡ መኖር ብቻም ሳይሆን በአግባቡ በጥንቃቄ ተንትኖ ላላየ ሰው በጣም ኦፖዚሽኑ ያለውን ስርዓት ተቃውሞ ሌላ ሀገር የሚታየውን አይነት ውጥረት ስርዓቱ ላይ ለማሳረፍ አስቸጋሪ ሁኔታዎች አሉ። ኢህአዴጎች ደግሞ ዋዛ ሰዎች አይደሉ። they are highly skilled ግሎባል እንትንን ማኒፑሌት በማድረግ ምንድነው ዋሽንግተን ብትሄዱ፣ ኒውዮርክ ብትሄዱ፣ ፓሪስ ብትሄዱ፣ ለንደን ብትሄድ የኢትዮጵያ መንግስት ሎቢስት በሚሊዮኖች የሚቀጠሩ ናቸው። ሴኔቱ ሎቢድ ነው፣ ኮንግሬሱ ሎቢድ ነው፣ ሁሉም እንትን ያለው ሁሉ እና ይሄ በግልጽ ነው ደግሞ ኦፕሬት የሚያደርጉት። እዚህ ሀገር ሎቢስቶች ያው በአመቱ እንትናቸውን ያሳውቁ የለ እንደ የገቢ ሶርሳቸውን there you see ለኢትዮጵያ ስንቱ ተቀጥሮ እንደሰራ እኮ እዛ ይታያል። ምንም ምስጢር አይደለም እኮ in the public domain። እና ሰዎች ኦፕሬት የሚያደርጉት ዝም ብሎ እንደ ደርግ ክሩድ የሆነ ተቃዋሚ ነው የሚለውን እየገደለ መንገድ ላይ እየጣለ ምናምን አይደለም። ኦኬ በጣም ሶፊስቲኬትድ የሆነ ቶፕ ኢንተርናሽናል እንትን አድቫይስ እና ሎቢስቶች በሚሰጡት እንትን ነው የሚንቀሳቀሱ እና ዋዛ እንትን ቡድን አይደለም። ያኔ ሞደቋ ነው እንዲሆነ እነሱ ማከል እንዲሁ ይባላል። ይሄ I think ናይቪቲ ነው አንዳንዱ። እኔ ውስጡ እነሱ ጋር እኔ በሽግግር ወቅት አብሬም ሰርቻለሁ። ከዚያም ነው አብሬ መሄድ እስከማልችልበት ድረስ ቆይቻለሁ እና ያኔም ጸባያቸውን አውቃለሁ። ከውጭ እንትኖች ጋር እንደ ዲል እንደሚያደርጉ ምን አይነት ሜካኒዝም እንደሚጠቀሙ ፈረንጅ ገለብል ነው ብሎ ስለሚያውቁ እያንዳንዱን እንደየእንትኑ እንትን አድርገው ነው የሚይዙት። አሁን ዲፕሎማቲክ ኮሚኒቲ አዲስ አበባ ውስጥ ያለው እኮ ማህበር አለው እንዲያቋቁሙ አንድ ላይ ነው እንጂ በየትግላቸው አላናገርም ይላል። ስንቱ ጋር ነው ይላል። አሁን ይሄ ዶነርስ ምናምን ግሩፕ ተብሎ አንድ እንትን እኮ አላቸው ያደራጃቸዋል። እነሱንም ኤንጂኦዎቹንም ያደራጃቸዋል። ካማዘ ብሎክ ለሁሉም አንድ እንትን ነው የሚሰጠው። ይሄ እንትን የለም አንዱ አንድ ገብቶ አንድ ነገር ብሎ አንዱ አንድ ዲል አድርገው የለም። እና the level they manage extremely sophisticated ነው። እና ኦፖዚሽኑ ደግሞ ኢህአዴግን ለማሸነፍ ከዚያ በልጦ መገኘት አለበት። ፓቴቲክሊ በጣም የሚያሳዝነው ግን
the position is nowhere to be found የዚህ አይነት ስኪል ያለው የዚህ አይነት ሎቢንግ ካፓሲቲ ያለው የዚህ አይነት የሚፈልገውን ነገር ቅድሚያ ሰጥተው እችነች አላለም ታክቲካሊ በወቅቱ መነሳት ያለበት ኢሹ ነው ብሎ ሚስማማ ኦፖዚሽን የለም በኢትዮጵያ እና ይሄም ፖዚሽኑን የማሰባሰቡ ጥረት ብዙ ጊዜ ነው ያቃጠልኩበትና ብዙም የተባልኩበት ብዙም ወዳጆቼንም ያጣሁበት ባቱም ሁሉም ያውኛ ባልነው ካልፈሰስኩ የሚል ነገር ለማንድ ይመጣል እኔ ደግሞ ብዙ ችግር አለብኝ የዚህ አይነቱም ማለት እንደው ተመዳምዶ ተመሳስሎ ማለፍ ሐቁ እዚህ ላይ ሆኖ ያልሆነው መስሎ እንትን አድርጎ መሄድ እኔ እሺ አይለኝም እና ሆነስሊ እንነጋገር መፍትሄ እንፈልግ በሚል ነውና ማምነው እና ስለዚህ እነኛ ሀገር ፖዚሽን ለማስተባበር የሞከርነውን ጥረት እዚህ ያላችሁ እነዚህ ወጣቶቹ አጣቁ ይሆናል እንጂ አቶ ጌታቸው ሌሎቻችሁም አጥቅ መታቁት ነው በዛም ነጋጠባ ድጋፍ አርጉ ዳታ ሰብስቡ ዶኔሽን ሰብስቡ ካምፔን አርጉ እየተባለ ነው ስትቸገሩበትም እኖራችሁት ነው እኔ አይነቶቹም ደጋግመን ለዚህ ደግሞ ድጋፍ ስጡ ተብለን እዚህ ህዝቡን ለመቀስቀስ ልክ እንደ የአሜሪካ ፕሬዚደንሻል ካንዲዴቶች ካምፔን ለማድረግ ከአንዱ ኤርፖርት ሲወራጩ እንደነበሩት ሁሉ አድርጌ አውቃለሁ 4 ሰዓት ሙሉ በረራ ላይ ነበርኩበት ቀን ጊዜዎች አስታውሳለሁ ከሲያትል አንስቶ ምን ተብሎ በዛ ሄዶ ምን ብሎ ታች ኒውዮርክ እስከሚደርስ ድረስ ስንት ታውም ዞን ያቋረጥኩ የሄድኩባቸው ጊዜዎች አስታውሳለሁ ይሄንን የተቃውሞ እንቅስቃሴ ዴሞክራቲክ ኃይሎችን ለማስተባበር በሚል ያን ሁሉ አርገን ጥረትም ተደርጎ የምታየው በኤንድ ኦፍ ኢት ማፍረስ ነው የሚያፈርሱ ኃይሎች ደግሞ ከስርስሩ ምናገር ይኖራሉ እንዴ ምንም ዋና ግልጽ ያልሆኑ ምንድነው በእንተናቸው በአቋማቸው ግልጽነት የሌላቸው ኃይሎች በኢትዮጵያ ኦፖዚሽን አካባቢ አመራር እንሰጣለን መሪዎች ነን በማለት በብዛት አሉና እነዚህ እንትን አይደሉም ትራንስፓረንት አይደሉም ትራንስፓረንትም ስላይደሉ በብዙ ደረጃ ኦፕሬት ያደርጋሉ ኮንስፓየር ያደርጋሉ ጠባብነት ያሳያሉ ከራሱ ከክሊክሽ እንትን ውጪ ማሰብ አይችሉም እና ይሄ የጎዳን የወያኔ ኢህአዴግን ይሄ ዲፕሎማቲክ ማህበረሰቡን attitude opinion towards it ያለው ለማስቀየር ያበቃ ስራ መስራት አልተቻለም ማላገጫ ነው የሆነው ኢትዮጵያው ፖዚሽን የሚባለው እኔ አቲቲዩዳቸው አውቃለሁ አሁን ዋሽንግተን ዲሲ አካባቢ አንድ ጥቂቶቹን አናግሬ አልፍ ያለው አሁንም very negative ብሎ responsible የሆነ ወጥቶ ዝም ብሎ መጫው ነው መሳደብ ነው አሁን ነው they don't know how to sell their idea okay እና ሲዝን እንደሆነ በደንብ አርቲኩሌትድ የሆነ አካሄድ ነው የምል እንትን ነው ያለው በንቀት ነው የሚያዩት በሪስፔክት ሳይሆን አንዳንዱን አሁን እዚህ ሀገር የሚደረገውን ጥረቶች አሁን የአሜሪካንን መንግስት ድጋፍ ቢፈልግ ለኢትዮጵያ ህዝብ ነፃ ዲሞክራሲያዊ ስርዓት ለማምጣት ለሚደረገው ጥረት ድጋፍ ያስፈልጋል this is a globalized world ለብቻው ምንም ኢትዮጵያ ህዝብ ታግሎ ለብቻው ለውጥ ለማምጣት አይችልም we need friends here and there sympathetic የሆኑ ለኛ ቪው ፖይንት እና የዛ ደረጃ ለመድረስ almost የተቃረብንበት ጊዜ ነበር in the early 90s okay ታስታውሱ እንደሆነ የካርተር ማዕከል የተጠራንበት ጊዜ ኦፖዚሽኑን በሙሉ ከዚያም ደግሞ ስቴት ዲፓርትመንት የሴኔቱ የአፍሪካ ፎሬን እንትን ቼርማን የነበረው የፍሎሪዳ ሴኔተር ኢንተርቪን አድርጎ that was the highest ያም አማራጭ ኃይሎች የሚባለውን ምክር ቤት በማቋቋም ኦፖዚሽን ፓርቲዎቹ አሁን ተሰባሰቡ
ስለተሰባሰቡም እነዚህ ብቃት ያለ አማራጭ ሊሆኑ ይችላሉ ለኢህአዴግ እዚህ the diplomatic community የሚያየው ምንድነው ለኢህአዴግ አማራጭ የሚሆንና የኛን ጥቅም ስልጣን ላይ ወጥቶ ሊያስከብርልን የሚችል እንተን አካል አለው ነው ኮሚኒቲ that's a question very simply ኢህአዴግ አማራጭ የሚሆን ኢትዮጵያን መንግስት ኢህአዴጎች ከሚያደርጉት አስተባብሮ እንተን ሊያስተዳድር የሚችል አማራጭ አለ ወይ is the opposition capable of doing that ይሄንን ሊያደርግ የሚችል ነው ይሄ ነው ኮሚያ የሚያዩት የቀረው እንትን ነው ዲሞክራሲ ተጣሰ ሰብአዊ መብት ተረገጠ ምናምን ሆነ በዚህ ምክንያት አይጣሉ ካለው ስርዓት ጋር ያለው ስርዓት ጥቅሙን ያስከብርለታል ኦኬ እና they are seeking alternative በእርግጠኝነት እኔ ነግራችሁ የሚችለው የአሜሪካ መንግስትም ሆነ ሌሎቹ በፖለቲካ ጥያቄ ላይ ከኢህአዴግ ጋር አንድ አይደሉም ይለያሉ ኦፊሻሊ ይነግሩናል we don't like their politics በሰብአዊ መብት የሚያደርጉት እሱን እንግዲህ ለማየት ይሄንን አሜሪካን መንግስት በየአመቱ የሚያወጣውን ማንበብ ነው የሂውማን ራይትስ ሪፖርት እያሉ የሚያወጡት ነው በሱ እኮ ከኢህአዴግ ባለስልጣኖች ጋር ስንት ተካራ ውስጥ እኮ ነው የሚገቡት የኢህአዴግ ባለስልጣኖች ስንት ዘለፋ ነው እኮ አሜሪካኖች ጋር የዝም ብሎ እንትን ነው የናይቪቲ ነው አንኢንፎርምድ የሆነ ዝም ብሎ ከትሜት የሚሰሙትን ክሬዲብል ያልሆነ ነገር ሰብስቦ ደግሞ ሂውማን ራይትስ ሪፖርት ነው ይላል ያሉ በረከት እንትን እኮ ነው የሚያደርጉት ሊትራሊ ነው በታጥቋቸዋል ድርጅቶቻቸውን ከኢትዮጵያ ያባረራሉ ለምሳሌ ናሽናል ዴሞክራቲክ ኢንስቲትዩት የሚባል የዴሞክራቲክ ፓርቲ እንትን ነው ሲቪክ ዊንግ ነው በዓለም ውስጥ የዴሞክራቲክ ፓርቲ አይነት ዴሞክራሲ እናስፋፋለን የሚል አይአርአይ የሚል ደግሞ አለ የሪፐብሊካኖቹ እሱም እንደዚሁ ሪፐብሊካን ፖለቲክስ ዓለም ውስጥ አስፋፋሉ የሚል አለ እነዚህ ሁለቱም ኢትዮጵያ ሄዱ ከ2005 ምርጫ በፊት እና አካሄዳቸውን አልወደዱም ምክንያቱም እነዚያ ከኦፖዚሽኖች ጋር መነጋገር ጀመሩ ከምርጫው በፊት ከ2005 ኤሌክሽን በፊት ኋላ ሲያዩ እንዲያዩና በአራት ሰዓት ውጡ የዚያን ጊዜ ከለር ሬቮሉሽን ዩክሬን ጆርጂያ ምናምን ነገሮች ነበሩ አሉ ከዛ በኋላ ነው 2005 ነው ያ የሶቪየት ኤክስ ሶቪየት የበሰበሱ ሪፐብሊክስ ላይ እንደፈለጉ ፈንጭተው ደግሞ እኛ ኢትዮጵያ ላይ ይሄንን ሊሞክሩ ነው እንዴ አለ መለስ ወር ፓከንጎ በሁለተኛ ቀን አባረራቸው የአሜሪካን መንግስት ያለው ምንድነው we regret the measure taken that's it that's a maximum terminology they used የራሳቸውን ድርጅት እቺ ትንሽ ነው ያኔ ጉልበት ታባረራለች አሜሪካን ትልቁን ጥቅሙን ስለሚያውቅ በሆርን ኦፍ አፍሪካ በጠቅላላ አፍሪካ ከኢትዮጵያ ጋር whoever is wielding power they don't care ያኔ ሁን ሌላ መጣ ፍሬንድሊ መሆን ይፈልጋሉ ደግሞ ተልእኮ የሚያከናውን ነው አይደለም ለኢትዮጵያ ኃይል አካባቢው ፖሊስ ነው አሜሪካኖች መስራት የማይችሉትን ሄዶ ሶማሌን ምናምን አባሮ ይመጣል ሌላም ጋር በቃ ሳይልኩ ወደ ሳይጠሩ ቤት ነው በዚህ አይነቱ ነገር እና they don't have a better ነው ሌላ እንትን የላቸውም ኢትዮጵያን የሚተካና አንዳንድ ጊዜ ብዙዎች ፖለቲካ ተንታኞች ብለው የሚያቀርቧቸው እንትኖች በጣም ዊክስ የሆነብኝ ሻለው ይሆናል የአሜሪካን መንግስት ኢትዮጵያ ላይ ለምን ጫና ያደርግም ምናምን እዚህ እንትኑን በጥልቀት ማወቅ ያስፈልጋል ማያደርግበትን ስለዚህ እኔ the only opportunity or the highest opportunity ተቃውሞ ፖለቲካ ድርጅቶች የሆን ተባበሩ maybe they can be ያቺ ኮንሰፕት ስላላቸው they don't like the politics ስለማይወዱ አማራጭ እየፈለጉ ናቸው የኦፖዚሽኑ ግሩፕ አድርጎ አማራጭ ሆኖ ኢህአዴግን ቢያስወግድ ከኛው ጋር ቀጥሎ ይሰራል this is what they are speculating እና በዚህ ጥረት ውስጥ
ያንን አማራጭ ያለች ምክር ቤት የምትለዋን በዛ በትልቅ በስንት ችግር ፈጥረን ስንገኝ ሪስፔክት አገኘን። ኦኬ ያኔ ነው ስቴት ዲፓርትመንት ይሄንን ከኢህአዴግ ጋር አገናኝቼ ላደራድራችሁ ማለት የጀመረው። የዚህ ምንድነው የ2000 ኤሌክሽን እንድንገባ ነበር ሀሳቡ የነበረው የ2000 ኤሌክሽን እና ያንን እድል አቃጠል ነው። ኦፖዚሽን የተብየው ምንም ወደ እዛ ኢህአዴግ ራሱን ዴሌጌሽን ላከ። እኛን ከአዲስ አበባ ድረስ እኔ አስታውሳለሁ ወደ 5 ዴሌጌትስ ይዤ ነው የመጣሁት ከኢትዮጵያ በአማራጭ ኃይሎች ስም በደቡብ ህብረት ስም እንደዚህ 2 አይነት ዴሌጌሽን ነበር የመጣ ነው እና በካርተር ማከርም ላይ እንደዚሁ ተሞከረ። እሱም ላይ ኦፖዚሽን የተባለው ምንድነው የሆነው? ግማሹ ራሱ አንድ ላይ መቀመጥ አንችልም የሚሉ ጉዶች ነበር። ኦፖዚሽን ድርጅቶቹ ድርጅት ኤ ቢ ሲ ዲ እኛ አንድ ቤት ውስጥ አንድ ላይ መቀመጥ አንፈልግም ማለት። ፕሬዚደንት ካርተር የተቸግረው ግማሽ ሰዓት ከኛ ከአንዱ አንድ ላይ እንቀመጣለን ካለው ጋር ሌላውን አንድ ሰዓት ደግሞ ለብቻው ከተቀመጠው ጋር ነው ያክቶ ሻተ ኢትስ ኤምባራሲንግ። እንግዲህ ሁሉም ለኢትዮጵያዊ ነን ማለትን አልካደም መቼም። የኢትዮጵያ ኦፖዚሽን ፓርቲዎች ተነጋግረው የሚስማሙበትን በጣም ወሳኝ የሆኑትን ነጥቦች ለይቶ ከዚያ በኋላ ከኢህአዴግ ጋር ለማደራደር ነው የካርተር ሀሳቡ የነበረው። what are the issues you agree አዛዘ ትልቁ አሳሳቢ በኢትዮጵያ ውስጥ ያለው መቀየር ያለበት ጉዳይ የምትሉት ላይ ተስማሙ ነው እኮ የነበረው። እንኳን አንድ ላይ ሆኖ ለመስማማትና አንድ ሜሞራንደም የዚህ ጉባኤ የኢትዮጵያ ኦፖዚሽኖች አቋም ነው ለማለት ቀርቶ ተቀምጠንም መነጋገር አንችልም አሉ። ኦፖዚሽን ዘ not compatible ኦኬ በፖለቲካ መስመር ብቻ አይደለም እንደዚህ አሁን አንድ ላይ መቀመጥም አንችልም አሉ። ኦኬ ይሄ እንግዲህ ትልቅ ትዝብት ነው። በአመቱ ደግሞ ስቴት ዲፓርትመንት በጠራን ስብሰባ እንደዚሁ መጣ። አንድ ተቀንሶ የአቶ ማነው የኮሎኔል ጎሹ ወልዴ ቡድን ብቻ ነበር ያኔ በስቴት ዲፓርትመንቱ ያልተጠራው። ጦረኛ ነው እሱ ዝም ብሎ ነው ምናምን የሚለው እሱን ብለው አሜሪካኖቹም they dropped him off እና ከዛ ተገኘን። ያ ኤክሰርሳይዝ እስከ ኦቫል ኦፊስ ድረስ ወስዶናል። the oval office is the highest ዋይት ሃውስ ውስጥ ኦቫል ኦፊስ that is the highest briefing room። በወቅቱ የነበረው secretary of state ማን ነው ቫንሲውን ማን ይሁን he addressed us okay and his advisors አንድ ላይ ተናርጉና አንድ ሚኒመም ክሪቲካል የሆነውን በኢትዮጵያ ውስጥ ዲሞክራሲ እንትን ለማስፋፋት መቀየር አለበት የምትሉትን በጋራ ተስማሙና እኛ ከኢህአዴግ ጋር ያንን እንትን እንዲቀበል ድርድር ውስጥ ነው እናስቀምጣቸዋለን። just do this, there is no way. Okay, so I mean those are lost opportunities and for some of us most embarrassing ሁኔታዎች ምንም ለዚህ ታስክ የበቃ ፖለቲካ እንቅስቃሴዎች እንዳልነበሩ ነው መገንዘብ የቻልነው እና ስለዚህ ይሄ ኢህአዴግ የሚቃወሙ ወገኖች ተጠናክረው አንድ ላይ ቆመው እንደ አንድ ኃይል ሆኖ ያለ መቅረብ ጉዳይ ኢህአዴግን እንደፈለገ እንዲፈነጭ አድርጓል። ሌሎችም ጥረቶች እንደነ የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ብለን ደግሞ እንደገና የፈጠርነውን እሱንም ገና ከመወለዱ ያጨናገፉ ወገኖች አሁንም የኢትዮጵያ ፖለቲካ ህይወት ውስጥ አለን ይላሉ። በጣም ኢንትረስቲንግሊ አንደኛው ፓርቲ ሄዶ ኢህአዴግ ውስጥ አሁን ምንድነው የሚባለው ሎያል ኦፖዚሽን
ተብሎ የገባ አለ። that was very vocal ብዙዎቻችሁንም እዚህ ደህና ዶኔሽን ነው እንድትሰጡ ልቦናችሁን ገዝቶ ይሆናል። ያም ይሄ ኢዴፓ የሚባለው በልደቱ አያሌው የሚመራው ቡድን that is the most vocal እኛ የነዚህ ነገሮች ኳይትሊ ለመስራት በምንሞክርበት ጊዜ ወጥቶ ማስጮህ ጀመረ ነው። አሁን ግን ሎያል ኦፖዚሽን ተብሎ ኢህአዴግ አሁን በአመት ቀለብ ከሚሰፍርላቸው አንዱ እኮ ነው። አሁን አንድ ቅርብ ጊዜ አልሰማችሁም? ኢህአዴግ መንግስት ለተቃውሞ ድርጅቶች ገንዘብ መደበ የሚባለውን የሚያገኙት እኮ እነሱ ናቸው። እነሱና እነሱን መሳሰሉ ናቸው። ግን እነዚህ እኛ ስንት ካምፔን አድርገን ኢትዮጵያ ዴሞክራሲ ኃይሎች ህብረት የሚባለውን 15 ፖለቲካ ፓርቲዎች ማሰባሰብ ችለን አሜሪካን ሀገር ውስጥ 5 ቀን የፈጀ ስብሰባ ከሀገር ቤት የሶስት ፓርቲ ተጠሪዎችን ስፖንሰር አድርጎ ያመጣ ከኢትዮጵያውያን ብቻ የተሰበሰበ ገንዘብ ከማንም ዶነር ከማንም እንትን ሳይኖር የተደረገን ጥረት ወደ 150 ነው ሺህ ዩኤስ ዶላርስ ኢንቨስት የተደረገበትን ጥረት ህብረቱ ዛሬ ተመሰረተ። መሪዎቹ ለ6 ወር ገሌ ሊቀመንበር ገሌ በየነ ጴጥሮስ ሊቀመንበር ለመጀመሪያው መረራ ጉዲና ተቀዳሚ ምክትል ሊቀመንበር ለሚቀጥለው 6 ወር ወራት ኦል ኢን ኦል ሁለታችንም ከ6 ወር በኋላ እንቀያየር ነበር። ግን ለአንድ አመት ይሄ ነው አሬንጅመንቱ። ለአመት ተገናኝተን ደግሞ ሌላ ምርጫ ይካሄዳል ተብሎ ተወሰነ። some guys did not like this okay እኛ ሰማውኛ ያላወቅነውን ያንን ሊደርሺፕ ለመውሰድ ኢንታይትልመንቱ ሌላ ጋር ነው ተብሎ ለካስ የተቆረጠ ነገር አለ እና የዛኑ ማታ ሄደው ከኛ ከ15 ውስጥ ሁለቱ ፓርቲዎች ሄደው ማታውኑ ዶለቱ። ያ የቅንጅት ምስረታ ጥንስሱ እሱ ነው ኢማጂን። እና እንዲህ አይነት አሁን ከሀገራዊና ህዝባዊ ዓላማ አንጻር ስናስቀምጥ እዚህ ግባ የማይባሉ ምክንያቶች የተደረጉትን ጥረቶች በሙሉ እንዲህ ያከሸፉ የተቸገርንበት ወቅቱ ነው ያለነው። እና እዚህ ከዚያ እንግዲህ ያው ምርጫ 2005 መጣ። ከዚያም አካባቢ የነበረውን ሁሉ ያችሁ ግን እዛም ላይ መረዳት ያለብን ህብረቱ በተፈጠረ አመት በኋላ ነው ይሄ ቅንጅት ተፈጠረው። ኦኬ ጥንስሱን በጀምሩትም ያንን ህብረቱን የማፍረስ ማስተር ማይንደርስ አሉ። አሁን የራሳቸውን ፓርቲ ግንቦት ሰባት ምን ይላሉ? those are the mastermind። እኛ ህብረቱ እንዳይፈጠር እኛን ምንድነው የገንዘብ እርዳታ ሁሉ ያለ ገደብ ታገኛላችሁ ብሎ ሊደልሉን የሞከሩ ሰዎች ናቸው። ህብረቱን አታቋቁሙ ኦኬ አገር ቤት ውስጥ ያለውን ድርጅቶች ብቻ ብታረጉ የፋይናንሻል ሰፖርት ችግር የለባችሁ። እኔ ገንዘቡን መጠን አልጠቅስም ቼክ ልንፈርም አሁኑ ነው ጋራንቲ የተባሉ ከዚህ ሀገር ሚሊዮነርስ ነን የሚሉ ሰዎች ተልከን መተናል ተብሎ ናይሮቢ ላይ የነን ህብረትን ምስረታ ከሱ እሱን እንድናጨናግፈው ሁሉ ቻሌንጅ ያደረጉን ሰዎች ነበሩ። እነዚያ ሰዎች ደግሞ ተኮንቲኒው ህብረቱ ከተቋቋመ በኋላ ደግሞ ለማፍረስ ይህንን ውጤት መሆኑን የቅንጅት መምጣቱ ሰው አያውቅም። ኦኬ ህዝቡ አያውቅም። ከዚያ በኋላ ቮካል የሆነውን ምናምኑን አክሽኑን ነው እንጂ የሚያየው። እና እኔም ማነሳው ህብረቱ በተቋቋመ ጊዜ ብዙ ፓርቲዎችን ሰብስቦ እንደመደራጀቱ ኢህአዴግን ቻሌንጅ ያደርጉኛል ብሎ ፈራ። መፈራበትም ምክንያት ከ5 አመት በፊት በነበረው ምርጫ እኛ ዝም ብለን በደቡብ ህብረትና አማራጭ ያሎች አጀንዳ ብቻ በደቡቡ ያስመዘገብነው እንትን ነበር ድል ነበር። ቅድም የነገርኩት 12 ኮንስቲትዩንሲ ባለበት ኢህአዴግ አንድ ብቻ ነው ያሸነፈው የሚል የኢህአዴግ እኮ ትልቁ ቴስት ሽንፈቱን እኮ ቀመሰው እኮ ያኔ ነው። but nobody writes about that ኦኬ ስለዚህ ምንም እኮ ሲነገር አንሰማም። እና የ2005 ምርጫ
በዚህ በ2000 ዓመተ ምህረት ባስመዘገነው ውጤት ላይ ሰፊ ፖለቲካ እንትን ብናሰባስብ ኢህአዴግን ማሸነፍ ይቻላል ብለን እኮ መነሻችን ነው የ200 እንትኑ ምርጫ ውጤት በዛ የተወሰነ አካባቢ ላይ የተቀናጀ ነው ማለት ነው። ለያችን ወደ አገር አቀፍ ሊንዘረጋው ነው ተቋቋም ነውና ያንን ኢንስትሩሜንታችንን ኢህአዴግ ባየ ጊዜ ፈራ። ምን አለ? ያቀረበው ጥያቄ የሚቀጥለው 2005ቱን ምርጫ እንትን እንደራደር ነው ያለው። ደብዳቤ ጻፍን ለኢህአዴግ እና ለመንግስት። ህብረቱን ካቋቋምን በኋላ ነው የጻፍነው በህብረቱ ስም። ለመጀመሪያ ጊዜ ደብዳቤ ጽፎ እሺ የት እንገናኝ የሚል መልስ ተሰጠን። ያኔ እኮ ነው የ2005ቱን ምርጫ በመመለከት ባለው በደንቡ በስነ ስርዓቱ በአፈጻጸሙ እንናገር ብለን ደብዳቤ ጻፍ መልስ ሰጠን። ሶ በውጭ ባሉት እንትን ቀርቶ ኢህአዴግ ራሱ ሪስፔክት ማድረግ ጀመረ። at least this force እኛ ሁሉ ያለንበት በአንድ ሊሚትድ አካባቢ ኢህአዴግን ላንድ ስላይድ ያሸነፈ ቡድን ሁሉ ያለበት አሁን ትልቅ ሆነ እና ኢህአዴግ ለመናገር ፈልጋለሁ አለ። ኦኬ ባለው መሰረት ያንን የምርጫውን እንትን ቁጭ ብለው ከተደራደሩት ውስጥ እኔ አንዱ ነኝ። አይሌት የህብረቱ ዴሌጌሽን እኔ ነኝ መርጬ የቀረብኩት። ከኢህአዴግ ጋር ተደራደሩ። የዚያ ድርድር ውጤት ነው እኮ ይሄ ቅንጅት አሸነፈ እንዲሆነ ምናምን እስከምለው ሁሉ ሊያደርስ ይቻላል። ምርጫ ውድድር ይሄ ቴሌቪዥን ላይ እንትን ክርክር የውጭ ታዛቢዎች እንዲመጡ የማድረግ ይሄ ሲቪክ ኦርጋናይዜሽንስ ምርጫን እንዲታዘቡ የማድረግ እጩዎቹን ማቅረብ ዝም ብሎ በእያንዳንዱ ፓርቲ የገሌ ካንዲዴቴ ነው ካለ መቀበል አለባቸው የሚል የከዛም በፊቱ እያንዳንዱ ካንዲዴት ከ1000 በላይ ከቀበሌው ፍርማ መሰብሰብ አለበት። ፍርማ ደግሞ በቀበሌው ሊቀመንበር ተጣርቶ ኦኬ መደረግ አለበት which is ትልቅ ችግር ጣጣ። እና ያን ሁሉ እንዲያቀል ተደረገው እኮ ህብረቱ ነው የተደራደረው። እና ፖለቲካል ላንድስኬፑን ትንሽ አደላደለ። ከዚያም ተነስተን አሸንፈናል ኢህአዴግ ስልጣኑ መልቀቅ አለበት እስከ ማለት ሁሉ የተደረሰበት ሁኔታ ነበር አይደለም። እና the point is ተባብሮ ተደራጅቶ አንድ ላይ ጠንካራ አገሉኖ መምጣት በውጭም ስልጣን ላይ ባለው ዘንድም ያስከብራል። then you will be considered a serious competitor. serious የሆነ ኮምፒቲተር ማን ከሱ ጋር ጊዜ ያጠፋል። እዚህ የኢትዮጵያ እንግዲህ ዋነኛው ችግር ይሄ ተባብሮ ወደፊት መንቀሳቀስ ያለ መቻል ችግር ነው። ክሮኒክሊ ያለው ችግር ነው። እና እኛ አሁን እዚህ በመድረክ አካሄድ ፖለቲካ ፓርቲዎቹን በሚኒመም ፕሮግራም በዝርዝር አይደለም። እያንዳንዱ ፓርቲ የራሱ ዝርዝር ፕሮግራም አለው። መሬት የግል እናደርጋለን፣ ይሸጣል፣ ይለወጣል፣ ፌዴራሊዝምን አፍርሰን ማዕከላዊ መንግስት እናቋቁማለን ምናምን የሚሉ ሁሉ አጀንዳ ያላቸው ፓርቲዎች ይኖራሉ። ግን እነዚህ ሁሉ ፓርቲዎች ግማሹ መሰረቱ ላይክ ብሔር ብሔረሰብን መሰረት አድርጎ የተቋቋሙ ፓርቲዎች ይኖራሉ። ኦሮሞ ፌዴራሊስት ኮንግሬስ፣ አረና ትግራይ፣ ሲዳማ ሓርነት ንቅናቄ የሚባሉት አሁን በመድረክ ውስጥ ያሉ መሰረታቸው ክልላዊ ወይም ብሔር ብሔረሰብን ያደረጉ ግን በኢትዮጵያ አንድነትና የሚያምኑ በኢትዮጵያ ማዕቀፍ ውስጥ ለውጥ ለማምጣት የሚታገሉ ድርጅቶች ናቸው። እኔ አባል እኔ የምመራው የኢትዮጵያ ሶሻል ዴሞክራቲክ ደቡብ ህብረት ያዋሃድነው ፓርቲ ነው። አሁን በአሁኑ ጊዜ እየመራው ነው። ይሄ ደግሞ የሀገር አቀፍ ፓርቲ ነው። ዝም ብሎ እንትን አንድ ክልልም አይደለም፣ ሀገር አቀፍ ነው ያስመዘገብ ነው። እና ይሄ እንግዲህ ያስቀመጠው አጀንዳ እንትን ነው። ይሄ ሁሉንም ያስተባብር የሚያስማማ እንጂ የማንኛውም ፓርቲ ዝርዝር ፕሮግራም አይደለም። ዴሞክራቲዜሽን ነው መሰረቱ። ከዚያ 70 ዓመት ከዚያ ሩል ኦፍ ሎው እና ደግሞ ኤሌክቶራል ፕሌይንግ ፊልድ ምርጫ እንዴት ይካሄዳል፣ እንዴት ነጻ ፍትሃዊ ይሆናል
በዚህ ላይ ብቻ ትኩረት እናርግ። የቀረውን ዝርዝር እናቆየው። ኢህአዴግን ከስልጣን ማስወገድ ብንችል የቀረውን ቁጭ ብለን የምንናገርበት፣ ግማሹ የሬፈረንደም ጥያቄ ይሆናል፣ ለህዝብ ታቀርባለህ፣ ግማሹ ፓርቲዎች የሚተዳደሩበት ይሆናል ነው እንጂ ዝም ብሎ ጽንፍ የያዘውን ነገር ይዞ በመንቀሳቀስ ወያኔን ማሸነፍ አይቻልም የሚለውን ነው መድረክ እንደ እንትን አድርጎ የሚንቀሳቀሰው። ስልጣንም ደግሞ መያዝ ብንችል ማለት ኢህአዴግን ማሸነፍ ብንችል መቋቋመው መንግስት ደግሞ የብሔራዊ አንድነት መንግስት ነው መሆን ያለበት። የአንድ ፓርቲ መንግስት አይሆንም። ያ ብሔራዊ መንግስት አንድነት መንግስት ማለት የትራንዚሽናል የሆነ አጀንዳ ነው ያለው። ላይ ከዚህ በፊት ያልተመለሱ በጣም አከራካሪ የሆኑ ጉዳዮች ሁሉ ህዝብን ይዞ ጥራት የሚያገኙበት ኮንሰንሰስ ቢል የሚደረግበት ጊዜ ነው የሚሆነውና ይሄንን መሸጋገሪያ ጊዜ አልተጠናቀቀም በኢትዮጵያ። እኔ እንግዲህ በኢትዮጵያ ውስጥ የሽግግር መንግስት ተቋቋመ ሲባል ነው እኔ ወደ አክቲቭ ፖለቲካ የገባሁት። ያ ሽግግሩ መንግስት ኮአሊሽን አይነት ኔቸር ያለው ነው። እነዚህን አንዳንድ ፈንዳሜንታል ህዝቡን እንዳይተማመኑ የሚያደርጓቸውን መፍትሄ ይሰጣል ብለን ነበር ያሰብነው። ኢህአዴግ ግን ጀስት ቱክ ኦቨር እና ከዚያም የተነሳ የሽግግሩ ኮአሊሽን መንግስት አባል የሆኑትን ተራ በተራ ኢሊሚኔት አደረገ። የኦሮሞ ፓርቲስ ከዚያም እኛ ከደቡቡ ያኔ በደቡብ ህብረት በሚል ኮአሊሽን ነበረ ሽግግሩ ውስጥ ኦፐሬት ስናደርግ የነበረው። እኛንም እንደገና ነው አስወጡን። ከዚያ ወደ አክቲቭ የሆነ ኤክስትራ ፓርላሜንታሪ ኦፖዚሽን ለመሸጋገር የተገደድ ነው በዚያ መልክ ነው። ስለዚህ ያ በሽግግሩ ወቅት ከናወናሉ ብለን ያቀናቸው ተግባራት አሁንም አልተከናወኑም በኢትዮጵያ። የሰላምና እርቁ ነገር የእርቀ ሰላሙ ነገር ገና አድሬስ ያልሆነ ነው። በህዝቦች መካከል ብዙ ልዩነቶች ተራግበዋል፣ ተጭሯል። ያን እንዴት አድርገን ነው የምናስተካክለው? መተማመን የሚመጣበትን ሁኔታ እንዴት ነው የምናመጣው የሚለውን ሶበር በሆነ እንትን ረጋ ባለ መንፈስ እቅድ የሚወጣለትና ኢህአዴግን እነዚህ ጉዳዮች ሁሉ በልጦ መገኘትን የሚጠይቅ ነው እና ነው እንግዲህ በተረፈ በኢትዮጵያ ወቅታዊ ሁኔታ ምንድነው ምናምን በሚባለው መታሰርም መገደልም መሰደድም ኢህአዴግ ስልጣን ከያዘ ወዲህ የቀረ ጉዳይ አይደለም፣ አሁንም አለ በየጊዜው። ስለዚህ እኔ ብዙም ሰርፕራይዝ አልሆንም። ጋዜጠኞችን እዚህ ያሰረ፣ ገሌን እዚህ ታሰረ፣ እዚህ አፈነ ምናምን ቢባል ያንን ድሮ መሳሪያ ቀርቶ ያውቃል። ኢህአዴግ እኮ አናውንስ ሲያደርግ ስንቱን የሚጨርስ አይነት ቡድን ነው። እኛ ብዙ እኮ ወገኖቻችን የምናውቃቸው መንገድ ላይ ባልታወቁ ሰዎች ታፍነው ወስደው አሁን እስከ ዛሬ የገቡበት የማናውቃቸው አሉ። አሁን ገበየሁ ወንድም አሁን ብርሃኑ የሚባል የገበየሁ ታናሽ ከአዲስ አበባ መንገድ ላይ ከጓደኛው ጋር በአንድ መኪና እየሄደ ብሎክ አስቆሙ፣ ወሰዱት። እስከ ዛሬ የት እንዳለ አናውቅም። አንድ ምሳሌ እንደው ከመስፍን ስለምታውቅ ነው አንድ ሰው ምን እና አያስደንቀኝም። ያኔ አሁን በጣም እንትን ሆነዋል ምናምን እንዲህ ሆነዋል አስሯል ምናምን እንደ ስንት የማይነገር ነገር አለ። እነዚህ ሪፖርትድ የሚሆኑት አክሰስ ያላቸው ናቸው። ሪፖርትድ የሚሆኑት ሴንሴሽናል ብሎገርስ ምናምን ዲዛር እንግዲህ ለኢንተርናሽናል እንትኑ አክሰስ አላቸው አይደለም። ግን ምን ድምፁ ታፍኖ ያለው ውስጥ ለውስጥ ኢህአዴግ አፍኖ ይዛቸው ደግሞ እንትን አለ። ይሄ ናን ኮንቬንሽናል የሆኑ እስር ቤቶች አሏቸው። በወታደር በመከላከያ ሰራዊት ካምፕ ውስጥ ምናምን ወስደው የሚያስሯቸው ሰዎች እንዳሉ ነው እኛ የምናውቀው። እና የኢትዮጵያ መደበኛው እስር ቤት የማያውቃቸው ኦኬ እገሌ የደረሰ ተብሎ ጠይቀህ የትም ማታገኛለህ። እና አሁን ካለፈው በጣም አሁን ብሰዋል እንዲህ ብለዋል ኢህአዴግ። እኔ እሱ ሁሉ ለእኔ እንግዳ አይደለም። አፍሴን ኢነፎፊት ህዝብን ከምኖርበት አካባቢ አፕሮት ማድረግ ምን ማድረግ አሁን አዲስ ነገር ሴንሴሽናል ይደረጋል። this has been going on over the years
ግን አይነገርም። ጥቂቱ ነው የሚነገረው። አክሰስ ያላቸው ለሚዲያው ቶሎ ብሎ እዚህ ውጭም ላለው የሚያደርስ እሱ ይነገርለታል። ግን ሌላው የታል? እኔ በጣም አሁን ለምሳሌ አንድ ምሳሌ ባለፈው 2 ሳምንት የሆነው ቡርጂ የሚባል ብሔረሰብ አለ። ስንቶቻችሁ እንደምታውቁ አላውቅም። እዚህ ምንድነው በጉጂ እና ቦረና አካባቢ ከጌዲዮ ማለት ከይርጋ ጨፌ ከምን ዝቅ ብሎ በጣም የታወቀ ግብርና የሚኖር አንድ ደጋ አካባቢ ነዋሪ ህዝብ ነው። ያ ህዝብ ግን አቀማመጡ አኗኗሩ ከቦረና ጋር እንትን ነው፣ ተመሳጥሮ ነው የሚኖረው አብዛኛው። አሁን ቅርብ ጊዜ አሁን ከአንድ 2 ሳምንት አንድ እንትን ልኮልኝ ነው። ሜጋ አካባቢ ሜጋ የምትባል ከተማ አለች። እዛ አካባቢ በስፋት በግብርናም በንግድም በምንም የሚኖሩትን በሙሉ ከ2000 በላይ እናንተ ኦሮሞ አይደላችሁ ከዚህ ለቃችሁ ውጡ ተባለ። የት ሄዱ እነዚህ? ምን ዘር ማንዘራቸው ከዚህ ሌላ አካባቢ እኮ አያውቅም ምንም። አይ እቺ ቡርጂ የሚባለው አንድ ልዩ ወረዳ ናት፣ ስፔሻል ወረዳ። ያ ህዝብ ያለው ደቡብ ክልል ነው፣ ደቡብ ሂዱ ተባለ አለ። እንዲህ አይነት ይሄ የባድ ገቨርነንስ ይህንን እኮ የኢትዮጵያው ወያኔ ያጸደቀችው ህገ መንግስቱ እንኳን ፈቅዶ አይደለም የዚህ አይነት እርምጃ። ይሄ አንኮንስቲቱሽናል ነው፣ ይሄ ክሪሚናል ነው። ይሄንን ብቃት ያለው አስተዳደር ይሄንን የሚያደርጉትን ወረበር አክቲቪስቶች የሚቀጣ የሚያስቆም ነው እንጂ የሀገሪቱ ህግ አይፈቅድም። ይሄ እንግዲህ የመጥፎ አስተዳደር የባድ ገቨርነንስ ዋና ትልቅ ምሳሌ ነው። አሁን ይሄ ጉዳይ በየትኛው ሚዲያ ነው እዚህ ሀገር አሁን የተነገረው? እኔ አይ ቼክ ዘ ሚዲያ የጊዜው ኦኬ 2000 ህዝብ እሱም የማይኖሪቲ ግሩፕ ከምኖርበት ከየተመሳጥሮ ካለበት አንድ ብሎክም አይደለም። አንድ ቤተሰብ አንድ 5 ኪሎ ሜትር ርቆ ይኖራል፣ ሌላኛው 10 ይኖራል። ግን ሰዎቹ ኤትኒካሊ ቡጂ መሆናቸው ደግሞ ይታወቃል። እዛው የተጋባ ነው፣ ከቦረና ጋር ነው ጋብቻሙ ልጁን ሰጥተዋል ምን ብለዋል። ግን ያው በአባት መስመር ፓትሪን ላይ ስለሚጠራ ምን ብሎ ገሌ ቡርጂ ነው ይባላል። ቤተሰቡ ማን ምን እንደሆነ ያውቃል የባላገር ሰው። ይሄንን እንትን አይስትም በምንም አይነት 100 ዓመትም ቢሆን እና ስለዚህ አንዳንድ መፈናቀሎች አንዳንድ እንትኖች በዚህ ህዝብ ላይ ብቻ ነው ትኩረት ያደረገው ያኔ እንዲህ ነው ያደረገው የሚባሉት ነው። ቶታሊቲ ስናስቀምጥ ኢትዮጵያ ውስጥ ችግሩ ከዚያ በላይ ዲፕ ነው፣ ሲስተሚክ ነው። ለዚህ ደግሞ አንድ አይነት ስንቀለውጥ ነው የሚያስፈልገው እንጂ ዝም ብሎ አንዳንዷን ሲምፕተምስ በዚህ ህዝብ ላይ ብቻ ፎከስ ተደርጎ እንዲኦፕሬት እንዲሆነ በሚባለው ብቻ መፍትሄ አይገኝም። እና ያኔ ሁሉም ላይ ጥፋት እያደረሰ ነው እና ስርዓቱ አልስት ጥፋትም ጉዳትም እያደረሰ ነው የሚለውን እንደው ለማስፈር ፈልጌ ነው። እዚህ ያ ስርዓት መለወጥ አለበት በሚል ኮንቪንስቶን እንንቀሳቀሳለን። ሌላው የምነሳው ጥያቄ እናንተ ምርጫ ትላላችሁ። ምርጫን እንደሆነ ያደግ በነፃ እንዲንቀሳቀስ እንዲካሄድ አይፈቅድም እና የምታደርጉት እንደው ፊውታይል ኤክሰርሳይዝ ምንድነው? ፋይዳ የሌለው ተሳትፎ ወይም እንቅስቃሴ አይደለም ወይ እንባላለን። እንግዲህ ይሄ በእርግጥም ተስፋ የሚያስቆርጥ ነው ነገሩ። ነገር ግን እኛ ደግሞ በሀገር ጉዳይ ተስፋ አንቆርጥም ነው የምንለው። you have to keep on trying, hammering። ይሄ ነገር መቼ እንደሚወድቅ ካሁኑ መተንበይ ባይቻልም ምሳሩ ግን ማረፍ አለበት ወያኔ እንትን ላይ እና ከነዚህ ምሳሩ ማሳረፊያዎች አንዱ ምርጫ ነው። ምርጫዎች በሚካሄዱበት ጊዜ ፓርቲዎች ባላቸው አቅም በተገኘችው ክፍተት ሁሉ ተንቀሳቅሰው እንደኛ ቅድመ መግቢያ ላይ እንዳልኩት ከህዝቡ ጋር መገናኘታቸውን ማረጋገጥ አለባቸው። ጠፉ፣ የሉም፣ ተሸነፉ። የተሸነፈ መስመር ነው እሱ። የአደጋው መስመር አሸንፎ የበላይነት ያዘ፣ ሁሉም በየቤታቸው ገቡ የሚለው በጣም አደገኛ ነው።
እኔ ደግሞ እዚህ ሀገር አሜሪካ ነገር አሁን ከ94 ነው እንደዚህ ጀምሬ ነው እዚህ የተመላለስኩት። በነገራችን ላይ የዚያን ጊዜ እና አቶ ጌታቸው ምስክሬ ትሆናላችሁ። አሁን ከወያኔ ኢህአዴግ ጋር አብራለሁ እሱ እንትን ነኝ የሚል ሰው እንደው እዚህ ሀገር ቀና ብሎ ፊታችሁን አይቶ ያውቃል? ቆሻሻ ሰውዬ እንዴት ታሰረ? ለምን አልገደሉትም? ውስጡ ከነሱ ጋር እየሰራ ነው ብለው ያመጡ ነበር። እና ግን እኔ ኢህአዴግ ደጋፊ ነኝ ምናምን ነኝ ብሎ አሁን እንደምናየው አይደለም። ይሄ ዌብሳይት ከፍቶ የምናምን ምሽት የኢህአዴግ ፈንድሬዚንግ ምሽት የምናምን የሚለው ሁሉ አሁን ይታያል። የዚያን ጊዜ ግን ከኢህአዴግ ጋር እንደዚህ እንትን አለኝ ምናምን ብሎ መናገር ቆሻሻ ነካው ጨርቅ ነው። ሰው ፊት አይቀርብም እኮ ነበር። እና ኢህአዴጎች ዋናው እንትናቸው ፐርሲስተንስ ነው። ዛሬ የተዘጋው እንትን አሁንም እንትን የሚያመጡት ነገር አንዳንዴ በምናምን ጥቅም ይዘውም ይመጣሉ። አንድ ጊዜ ለአባልነት 500 ምናምን ክፈሉ የምትል ነገር አባልነት አይደለም። ኢትዮጵያ ውስጥ ኢንቨስት ለማድረግ አሉ። ያችን በዛ ብሎ አሁን ደግሞ ወደ 100 ብር ዝቅ አድርጓል። አገር ቤት ከብታችሁ ከመመረጥ በመለስ ፈለጋችሁትን መስራት ትችላላችሁ። this is a big ትልቅ ኢንሴንቲቭ ነው አይደለም? መሬት ልትሳችሁ ኑና ኢንቨስት አድርጉ። እንዴት ታችሁ ስፔሻል እንትን ወደ ኢትዮጵያ ለሚመለሰው ስፔሻል ትሪትመንት ኦኬ ከዲዩቲ ፍሪ ምን the packages they come up with አሁን ብለው በጠራራ ፀሐይ የኢህአዴግ ደጋፊዎች ወር የህወሓት ምንድን ነው የልማት ድርጅት ምናምን ተብሎ በየከተማው የሚያደርጉትን እንቅስቃሴ ሳይ በጣም ነው ገረመኝ። እና ትምህርትም ሰጭ that the need for persistent ጸንቶ ያን የፈለጉትን አላማ ፕሮሞት በማድረግ ላይ መስራት ነው። እና ተስፋ ቆርጦ ዲያስፖራ የሚባለው የእብድና ምናምን በጣም ጥላቻ ማህበረሰብ ነው። ስለዚህ ምንም ጉዳይ ጊዜያችን እናጠፋም ብሎ እኮ አልተውም እኮ kept on hammering ኦኬ ብዙ ነው እንትን አደረጉ። አሁን እንደውም ሶኮልድ ከኢህአዴግ ውጭ ያለው ኦፖዚሽን አሁን ፍርክርክሱ የወጣው እነሱ እንደውም ኦፕሬት አዘ ብሎክ። አሁን የዚህም ከተማ እንትን ያለ መሰለኝ የኢህአዴግ ደጋፊ ኮሚቴ ምናምን እንደ ኢስተርን የሚያህል ውስጥማ እንዴት ይጠፋል? ያለፈው ሳምንት መጥተው ነበር ሰምተሃል አይደል? አዎ የመንግስት አሁን ሹሞቹ ሁሉ አንስተን ለምንድን ነው የመጡት? they know they have a strong basis እንዳላቸው ስለሚያውቁ ነው እዚህ የሚመጡት። ባያኖራቸውማ እንደዚህ ይጮህብናል ምን ይላሉ ብለው ድርሻ አይሉ። አጋጣሚ ሆነው ሉሲ ራት በላ ነበር ሰዎች ጋር በቃ ስቶር ማረጉት ሚኒስትሮቹ ምናምኖቹ አላወቅንም ያለ እዛ ለስ ማላ ባንዴ ሴትዮዋና ባሏ ግማሹ ወደዛ ግማሹ አንዳንዶቹ ታቋቸው ወጣቶች እዚህ የሚማሩ እኛ ጋር የሚማሩ ሁሉ አንዱ ጋሼ ለምን ነው ሰላም ሲለኝ ምን ያክል ጠንጃ ይዟል እዚህ ውስጥ እዚህ አምጥተው የሚያስተምሯቸው ስፖንሰር ያደርጋል፣ ከፍሎ ያስተምራል። ማለቴ ከፍሎ ያስተምራል እዚህ ፐርሲስተንት ናቸው። አይ ነው ያ ራይት ይሄንን ያውቁታል። ፊክስ የለም ፐርሲስት በማድረግ ፕላን በማድረግ ahead of time we say ወያኔ ለምንድን ነው እንደዚህ ከበርቴ መሆን የሚፈልገው? ዳር ማልታይ ቢሊየን ነው አሴታቸው ከኢትዮጵያ ውስጥ ካለው ከገቨርንመንቱ እንትን የማይተናነስ ነው፣ ባይበልጥ ነው። they use that money to train their high level cadres ሃርቫርድ ልኮ ነው የሚያስተምሩት። ያውን ፎሬን ሚኒስተር ምናምን ያደረጉት ሰውዬ is somebody who passed through that ልኮ ነው የሚያስተምሩት ከፍሎ። ለእንግሊዝ ሀገር አንድ ኦፕን ዩኒቨርሲቲ የሚባል አለ። EPRDF paid for all the high level cadres። እኔ ትምህርት ሚኒስቴር ውስጥ ነበርኩ ያኔ። The Ministry of Education did not know about that program። ለነሱ እዚህ መጥተው
ቤተ መንግስት ውስጥ መለስ ቢሮ አጠገብ ክላስ ተከፍቶ ሩም እንትን ከለንደን እየመጡ ፕሮፌሰሮቹ ደወር ቲቺንግ them ሁሉንም ሃይ ሌቨል ኢህአዴግ አመራር ላይ የነበሩትን የነ ታምራት ላይ መለስ ራሱ የኤምቢኤ ያለው ምናምን የሚባለው በዛ ነው እሱ ያው ነው እሱንቶ እኔ ማለቴ የማርያም is something that age I'm talking about TPLF ኢፒአርዲኤፍ ሪሶርሱን እንዴት አድርጎ እንትን ዲፊሸንሲ ያለበትን ለመሙላት እንደሚጠቀም እዚህም ሀገር መጥቶ በየት ኮሌጁ ልጆች እንደሚያስተምር that's their capital okay ያንን ሀገር ነው as a minority group አፐራንድ ናቸው የሚለው በኤጁኬሽን አውትዊት ሲያደርጉ በገንዘብ ኃይል በጉልበት እነዚህን ሶስቱን አጣምረው ከያዙ የቀረውን ሁሉ መንዳት እኮ ነው ወራው ዝም ብሎ እንጫጫል ሰልፍ ይወጣል ይራገማል ምን ይላል ግን it's not doing anything ነው practically ለዛም ያደርግ ዝግጅት አያደርግም እና ስለዚህ ሁኔታዎቹ እንደዚህ ዝርክርክ ናቸው ቢሆንም እኛ አሁንም ዴሞክራቲክ ፎርስስ ኦልተርናቲቭ አጀንዳ ይዘው የሚያደርጉትን ጥረት መቀጠል አለባቸው የሚያሳዝነን የዲያስፖራው በዚህ ረገድ ብዙም እያገዘን አይደለም በጣም ኢሞሽናል ነው ኪክ ፊክስ ነው የሚፈልገው አንድ ፈኛ አንድ ሂሮ የኢትዮጵያ ጉዳይ ደግሞ በጣም ኮምፕሊኬትድ ነው የፈለገው ሂሮ የፈለገው ምናምን መጥቶ መስዋዕት ቢሰዋ ነገሮች መቀየሩ አይደለም በቀላሉ ሲስተማቲክሊ ህዝቡን ከያደግ የመለያ እንቅስቃሴ ነው መካሄድ ያለበት and you have to be there to do that ህዝቡን ከያደጋዊ እንትን ለመለየት የሚያስፈልገውን ስራ at the grassroots level መስራት ነው የሚጠይቀው እና ይሄ ብዙ ሪሶርስ ይጠይቃል ከአቅማችን በላይ ነው በኢንፍሌሽኑ ምክንያት ድሮ በ5000 ብር ነው ኮንዳክት አድርገን የምንመጣውን ትሪፕ እሱ አንድ መኪና ለመኮናተር እንኳን አይበቃንም nowadays እንደ 5000 ብር ቢኖርኝ እኔ the whole of ምን 15 ቀን ሙሉ ዙሬ እመጣለሁ አሁን ግን መኪናውን እንኳን ለመኮናተር በቀን ቤንዚንና ዘይት ምንም ሳይቻል ዝም ብሎ ጥሬ መኪና ከ2500 ብር በታች አይኖርም በቀን ክራይ እሱም ምን እንግዲህ ከአመት በፊት የሆነውን ነው አሁን የምነግራቸው አንድ ደግሞ ስንት እንደሚሆን አላውቅም ምን አድርጎ ይሰራል እንዴት አድርጎ how can we reach out ህዝቡ ጋር ጽሕፈት ቤቶች መክፈት አለብን አሁን well መከራየት ያስቸግራል ግን አባሎቻችን ቤታቸውን ሰጥተው ጽሕፈት ቤት ነው ያስከፍታሉ መኖሪያቸው ለባንዲራ ተክሎ ማለት ነው ግን ዋና ስቱራ እንዳት ኦፊስ ምንድነው ሰው መኖር አለበት እዛ ስልክ መኖር አለበት ፖስታ ልውውጥ መኖር አለበት ምንነበብ ወረቀት መኖር አለበት ማባዛት አለበት how do we do it እና ሀገራችን እንግዲህ ህዝቡ አንደኛ ራንክን ፋይሉ ፔዛንቱ ደሃ ነው አብዛኛው ሰፖርት ያለን እሱን አዋጣ ማለት ጨርሶ አይቻልም ሁሉም እኛን ነው የሚጠብቀው የወረዳ ቤት ክራይ 500 ብር ወይም 1000 የሆነችውንም እኛው ከማከሉ የት አለ ክራይ ኮምን ከፍሎ አጣን ነው ብሎ በራሱ እዛ አይችልም ምክንያቱም እኛ ደጋፊዎች የሆኑት መንግስት ሰራተኞች ያለፈ 20 አመት 5 ሳንቲም ደሞዝ ጭማሪ ሳይሰጣቸው የሚታገሉ ጀግኖች ያሉበት አገር እኮ ነው እና አንሳንግ ሄሮስ 20 አመት ሙሉ 5 ብር ሳይጨመርላቸው ያሉ ሰዎች አሉ ማምራን የግብርና ሰራተኞች ምንድነው ሲባል ግምገማ ይባልና ሲ አንደኛው የላላማ ጽናት ያደግ እንትንነት ምናምን የሚሉ ቫልዩስ አሉ እንግዲህ እዚህ ስርዓት ውስጥ የሰራችሁ ሰዎች የነበራችሁ መሰለኝ አለስ አቶ ሰለሞን እንኳን በኤንጂኦ ውስጥ ነው የሰራው በመንግስት መስሪያ ቤት ውስጥ መስራት ማለት በኢትዮጵያ ውስጥ ዘመናዊ ባርነት ነው ያልኩ በጣም በሱ እየተቀየሙኝ ነው የመንግስት ሰራተኛ ማለት የዘመናዊ ባሪያ ነው
አንደኛ መብት የለውም፣ ሁለተኛ ተበደልኩ ብሎ አቤት የሚልበት የለውም። ኦኬ የቅርብ አለቃው ልክ እንደዚሁ ሀገር ዶንት ካም አጌን ማለት ይችላል። እዚህ ግን ሄዶ መክሰስ ይቻላል አይደለም እንዴ? ካለ እንትን ተባረርኩ ተባለ እንደው ማት ኮምፐንሴሽን ይገኛል አንፌርሊ ትሪትድ ከሆነ ሳይኮሎጂ ያኔ እንትን በድሎ እንትን ብያለሁ በቃ እንዲያርጎ አባረሩኝ ሳለ እዚያ ግን ምንም ሪኮርድ የለውም አለቀው። ስለዚህ እነዚህ ናቸው አሁን እኛ አባሎቻችን ወር አመራር የሚሰጡት አብዛኛው 99% መንግስት ሰራተኛ ነው። መንግስት ሰራተኛውን በቀጣሪ ላይ አምስት እያልን ነው ያለነው። ቀጣሪ ነው which is very difficult። ስለዚህ እነዚህ ሰዎች ምንም እድገት የላቸውም ማለት አንድ ፖዚሽን ቢኖር እዛ አፕላይ ማድረግ አይችሉም። ትሬኒንግ ኦፖርቹኒቲ ብሉ አይሰጧቸውም። ኦን ጆብ ትሬኒንግ ኦር ስፔሻላይዜሽን ያባረሯቸውም ይችላል ጭራሽ አለ እኮ ያባረሯቸዋል እንጂ አለቀ እኮ ማባረር ይችላል። አሁን በዚህ ዘመን ቢፒአር የሚባል ነገር ደግሞ መጥቷል። ኦኬ እናንተ እንግዲህ እንትን ሰዎች ታውቃላችሁ ቢፒአር ምን ነው ቢዝነስ something anyway it's a package management package ነው። እሱን ይዘው ሰውን በጉዞ የሚፈልጉትን አስወግደው የሚፈልጉትን ካድሬዎች ብቻ የሚቀጥሩበት ሁኔታ ተፈጥሮ ትልቅ ውጥረት ባለበት ውስጥ ነው ይሄን ሁሉ እናረጋለን የምንለው። ግን አባሎቻችን በእውነቱ ከሚገባ በላይ መስዋዕትነት ከፍለው ትልቅ ጀግንነት እያሳዩ ነው የሚታገሉት። እነዚህን ማገዝ እያቃተን በጣም እንቸገርበት ጊዜ አለ። እንዲያው ያህያ ባል ከጅባ አስጥልብ ነው ይባለው። እንደዛ የሆነብን እኛ መሪዎች ተብለን በጣም እንቸገራለን። ይታሰራሉ፣ ልጆቻቸው ሜዳ ላይ ይቀራሉ፣ ስንቅ ማቀበል አንችል፣ ጠበቃ ይዘን መከራከር አለብን። ራሱን ሾውን በሾው እንደሚባል ትንሽ ሪሶርስ ባለን ጊዜ ተከራክረን ምን ብለን ታች የተፈረደውን ላይ ሄደን ይግባኝ በማለት ብዙ ለውጥ በነፍስ ዞኑ ፍርድ ቤት በነፍስ የፈረደባቸውን ክልል ሄደን ነፃ አስወጣንባት ጊዜ አለ። ማጣት ቴክስ ታውዘንድስ እንትን ምን ጠበቃ መቅጠር አለብን። ምንም አንፋውንድ ያ ካደ ነው ታች ይሄ በነፍስ እንትን ነው ምርጫን ምናምን አድርገው እንዲበጥሮ ምናምን ይልና ቅጣት በነፍስ እንዲቀጣ ይላል። ሰስፒሽስሊ በመኪና አደጋም እንትን ምን ተገኝቶ የሞተውን እነሱ ገደሉ ይላል። እና anyway እኛ እንግዲህ ብዙ ጣጣና የሰውን ሰቆቃ እያየን ነው ያለፍን ያለ ነውና ያም ቢሆን እኛ የምናደርገው እንቅስቃሴ ባይኖር የኢትዮጵያ ሁኔታ እንደውም ይብስበታል። ኦኬ ኢማጂን እኛ ዝም ብለን እንትን ምንም ቮይስ ምን ባይኖር ሁኔታው ይባሰ ይሆናልና ጥረት መቀጠሉ ተገቢ ነው የምንለው። ምርጫ ውስጥ ላታሸንፉ ለምን ትገባላችሁ የሚለው በጣም ማንም ሲምፕል ማይንድድ የሆነ ጥያቄ ነው። ይሄ ለኔ anybody can any jack and jerry ይህንን ያነሳል። ግን እኔ ቅድም መግቢያ ላይ እንዳልኩት ምርጫ ውስጥ የመግባት ቫልዩ ብዙ ነው እና ያ ደግሞ አስፈላጊ ኤክሰርሳይዝ ነው። ለምን ይህን መንግስት በጉልበት እንደዚህ ተባብራችሁ አታስወግዱም? ዋል አይ ቲንክ በዛ አይነት የሚመጣ ለውጥ ለህዝቡ ተገዥ አይሆንም። አይተናል። ይህንን በጉልበት የሚመጡትን ለውጦች አይተናል። ደርግም መጣ አየን፣ ኢህአዴግም መጣ አየን። ኦኬ ስለዚህ የሚቀጥለው ምንድን ነው? ከዚህ በፊትም የነበሩትን የዙፋን አገዛዞችን በጉልበት የጎበዝ አለቃዎች አስተባብረው ያስወግዱባቸው ጊዜ ሁሉ ያው ህዝቡ ነው ጭዳሚ ሆነው እና that's not the prescription really። ደግሞ እኛ ኢምፔሽንት ሆነንም ህዝቡን በጣም ለባሰ ጥቃትም ማጋለጥ የለብንም እና አንዳንድ ፖፑላር የመሰሉ በጣም
ከመናደድና ከመበሳጨት የተነሳ ይህንን ስርዓት እንደው ቀጥቶ አስወግዶ ምናምን ሁኔታውን ማስተካከል የሚል አጀንዳ ይዞ እነሱ አሉ። ያ የብዙዎቹን ስሜት ይኮረኩራል። ኦኬ እና ብዙም ድጋፍም ያስገኛል በዛ ደረጃ። እኔ እሱ ሳይሆን በመርህ የተመሰረተ ልዩነት ይዞ ያለውን ስርዓት እየበረበሩ መቆየት ህዝቡን ያልነቃውን ህዝብ እያነቁ ኦኬ መቆየት ምስጢሮቹ ውስብስብ ናቸው እና ያንን ያጋለጡ መቆየት ለሀገራችን በጣም ወሳኝ ነው የሚል እምነት አለን እና ምርጫ ውስጥ ብቻ ጥቅም ያሉ ወንበሮች ይዘን ፓርላማ መግባት እንፈልጋለን። እሱ ደግሞ ጠቃሚነት አለው። ይሄንን እኔ ፓርላማ ውስጥም ውጭም የቆየው ሰው እንደሆነ አውቀዋለሁ። አሁን ከፓርላማ ውጭ ሆነን የምናደርጋቸው ጥረቶች ውስጥ በነበርን ጊዜ ከምናደርገው ያነሰ ነው ውጤቱ። ለሪሶርሱም አክሰሱ ያነሰ ነው። የኛም ቫልዩ በዲፕሎማቲክ ኮሚኒቲ ኦር ዋትኤቨር ቢታይ ያነሰ ነው። ነገሌ ፓርላሜንታሪያን ከዚህ የመጣ ምናምን ቀጠሮም ቢሆን ያለ ምንም አንገራገር የፈለግንበት እናገኛለን። on somebody who is just simply ተቋም ነኝ ያለ ብራምን መግለጫ የሚሰጥና አስተያየት የሚሰጠው ምን ያህል ቫልዩ አለው? እንግዲህ በየእንተኑ ሀገሩ ጸባይ አይደለም ካለው ዘመናዊ ፖለቲካ ቫልዩዎች አሉት። so we must be in the parliament ውስጥ ሆነን ኢፌክቲቭ የሆነ እንቅስቃሴ በማድረግ ኢህአዴግን አካሄድ ግራ ማጋባት ይኖርብናል። ወደ ድርድር ወደ ኮንሴሽን እንደመጣ ማለት ነው። እዚህ እኔ አሁን ከፓርላማ ከወጣው ወዲህ I feel I'm less effective። ያንን ፎረም ሉዝ ማድረግ አልነበረብንም። 5 ደቂቃዋን ብትሆን we can communicate with the people። ኢህአዴግ በምንሰጠው አስተያየት ፖሊሲውን ላይለውጥ ይችላል፣ ግን ህዝቡን እናስተምርበታለን። እዚህ አሁን እኔ በገባሁበት በወጣሁበት ምናምን ነው እኛ ቴሌቪዥን ላይ እንዲህ አሉ ምናምን አንድ ህፃን ልጅ እንደ አየኝና እኔ አቶ መለስን የሚያናድዱ ሰውዬ አይደሉም እንዴ? አንድ ህፃን ልጅ እኮ እንደ ኩሩ ላይ አቶ መለስን የሚያናድዱ ሰውዬ እና አለስ ከህዝቡ ጋር ኮሙኒኬት ይደረጋል እና ያ ደግሞ ማለት አስፈላጊ ነው እና ያንን መድረክ መልቀቅ የለብንም እና ለውጥ እንደው በአንድ ምርጫ ካልመጣም ብለን በሁለት ምርጫም ካልመጣም ብለን እንደው ከፍተኛ ተስፋ መቁረጥ ውስጥ ገብቶ ነው ሊከናወን የሚገባውን ቁም ነገር መተው አያስፈልግም። ግን ሚኒመም እንደው ኦፕሬሽናል ኤክስፔሪንስስ ከቨር የሚያደርግላችሁ ሚኒመም ማለት ነው። ምን ያህል በወር ምን ያህል በአመት የታወቀ አማውንት አለው? ምሳሌ ነው ትንሽ ኦፊስ ከፍቶ ሶስተኛ ስልኩን እያንዳንዷ ትንሽ ኦፊስ ኩሙሌቲቭሊ ታዩት ለምሳሌ በአንተ አካባቢ ነው ያንን ራን ለማድረግ የማንስ ኤክስፔሪንሳችሁ ይታወቅ። አንዳንድ ጊዜ ለዚህ አይነት ፕሮጀክት ያኔ ያስፈልጋል ለጌቲሽ ትልቅ ምናምን እሱን ተምነንም እናውቃለን። ሚሊየንስ ነው። ኦኬ የዓመት እንትን ብለን ለምሳሌ አዲስ አበባ ውስጥ ኢትዮጵያ ውስጥ 547 ምርጫ ክልሎች አሉ። በ547ቱም ክልል መቼም ኦፕሬት ቢያቅተን አሁን አንዳንድ አስቸጋሪ ክልሎች አሉ እንደነ ሶማሌ ያልተረጋጉ ምናምን። ኦኬ ይሄንን ሌስ ሪዲዩስ ቱ 500 ክልል ምርጫ ኮንስቲትዌንሲስ ለእያንዳንዱ ኮንስቲትዌንሲ አንድ ጽህፈት ቤት በወረዳ ከፍቶ አንድ ጽህፈት ቤት ኃላፊ ኦኬ አንድ ረዳት ሌላው ቮለንተርስ ናቸው። ሌላው ትርፍ ጊዜያቸውን እንትን የሚያደርጉ
ከዚያ አንድ ስልክ እንትን መስመር ቢኖር ቢቻልም አሁን ኢንተርኔት ያለ ኢትዮጵያ ውስጥ በአብዛኛው ቦታዎች የዛ ካፓሲቲ ቢኖር እንግዲህ that means we are into a modern politics ማለት ነው። እንደው ኢንተርኔቱን ነገሩን ካተተን እነዚያን ነገሮች እንኳን ለማሟላት በወር ስንት ሺህ ብር እንደሚያስፈልግ ተመነን ያንን በእንትኑ አባዝተን ሴንትራል ደግሞ ፋንክሽን የምናደርጋቸው ፐብሊኬሽንስ አሉ ለየክልሉ ለየዚህ ጣቢያዎቹ የምናሰራጫቸው የነዛና ዞሎ እንግዲህ ኮስት በአመት ውስጥ ይሄን ያህል ይሰራ ተብሎ ተመነን ሎቢ አድርገንም እናውቃለን። ለዶነርስም ሰርኩሌት አድርገን እናውቃለን። አንድ ጊዜ ያኔ አማራጭ አሎች ምክር ቤት ሆነን አንድ እንግሊዝ ሀገር ፎረም something for democracy የሚባል አንድ ኦርጋናይዜሽን አላቸው ዌስትሚኒስተር ፋውንዴሽን ፎር ዴሞክራሲ እና እሱ ውስጥ ያን ነገር አቅርብ አሉኝ። አቀረብኩ that was okay እንትኑም ፈንድ የሚያደርጉትን ሊሚት አላቸው about 28,000 pounds እስከዛ ክልል ውስጥ አቅርብ አሉኝ። ተምነን እንደዚሁ አስቀምጠን አቀረብ ያን ገንዘብ ተፈቀደልን። ተፈቀደ ለነሱ ልንጠቀም እንግዲህ የዶነርስም ተንኮል እንዳለ እኮ ነው። እኛን ያንን ያደረጉት ምርጫ ውስጥ ግቡ ለማለት ነበር እንዲህ ያሉን። ኦኬ ይሄ 1995 ምርጫ ነበር መጀመሪያው። እዚያን ጊዜ ምርጫ ውስጥ የምትገቡ ከሆነ እስቲ ቤት አርጉና አቅርቡ አሉ። 128,000 ምናምን አቀረብ። በኋላ እኛ ገንዘብ ብቻ ሳይሆን ሌላም የፖለቲካል ላንድስኬፕ ችግሮች ስለነበሩብን ምርጫ ውስጥ መግባት አንችልም ስንል አጠፉት። የዚህ አይነት ስሌቶች መስራት ይቻላል። ግን በዛ ሂውጅ ካንትሪ ሂውጅ ፖፑሌሽን የሚጠይቀው እንትኑ በጣም ከፍተኛ ነው። ግን ሁሉ ሆኖ እንዴት ነው ምርጫዎች ራን አድርጋችሁ የምታውቁት የሚለው ጥያቄ ተገቢ ነው። ወጪው በጣም ብዙ ሆኖ እያለ እንዴት ነው ምርጫዎቻችን በእያንዳንዱ ካንዲዴት ስፖንሰር ሊሆኑ ናቸው። እያንዳንዱ እጩ አብዛኛውን ወጪውን ይችላል። አንድ ወደ ቤንች ማጂ የሚባለው አካባቢ አንድ ያወራደር ነው ሰውዬ ሰንጋ በሬውን ነው የሸጠው ለምርጫው። እንግዲህ አንዱ ደረሰ ሪፖርት people are committed የኔ ያነሳውበት ምክንያት ለምሳሌ አረም ታረግ ነው አንድ አበሻለ ጀንቲስት ማለት ነው ታውቃለች ወይ ተስተካከለ ነው እዚያ ማለት ነው ስመት አዎ ለምሳሌ
Koko wita kamlu gakote yona uli mani tumyona yona ula atikas dadona yona lele hidete lele yo lele hidete yo pada wachon yo pura maroche yo ondere monde yo erwa jamote yo ole soronde yo ansumamote yo onchasho gonne yo atifamote yo ido wonde yo ilinde som yo atur kono cha koplu omayo kando yo are tare yo burto kolo yo pete yeso yo waga masane yo bochal tambala yo wondo sakamo